በዓለም ዙሪያ ሆናችሁ ይህን ቪዲዮ የምትመለከቱ አብረን አንድ ጸሎት እንጸልይ። መጽሐፍ ቅዱስ ሲናገር ኢዮኤል ምዕራፍ 2 ከቁጥር 24 ላይ የሰደድሁባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላቸው ዓመታት እመልስላችኋለሁ ይላል። በጌታ በኢየሱስ ክርስቶስ ደም የተበላባችሁ ዘመኖቻችሁ የተበላባችሁ የተወሰደባችሁ የጸሎት ህይወት የበረከት ህይወት የናንተ የተባለ ነገር ከናንተ ዘንድ የነበረ ግን አሁን ጠላት የወሰደው በረከቶቻችሁ ፋይናንሶቻችሁ ጸጋዎቻችሁ ሁሉ ነገሮቻችሁ የተበላባችሁ ነገሮቻችሁ አሁን እንዲመለሱ ጸልያለሁ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስ አሰኘን እንደሚል በጌታ በኢየሱስ ክርስቶስ ደም ምርኳችሁ ዛሬ ተመለሰ። የጸሎት ምርኮ፣ የጤና ምርኮ፣ የትኛውም ከናንተ ዘንድ የተወሰደባችሁ ነገር አሁን በኢየሱስ ክርስቶስ ደም ይመለሱ። ይሄ ሆኗል። ተባረኩ።